ጠይቅ። እና እዚህ ያሉትም ሁሉም እንዳውቅ ፈልጌ ነው። እና አሁን ነገ የገና በዓል ነው። በዛ ምክንያት ስጦታ ምናምን የምላላክበት ነው ይላሉ። ይሄን ነገር እስኪ አስረዳል። ገና ማለት ኢየሱስ ክርስቶስ የተወለደበት ቀን ማለት ነው። ያንን ያከብራሉ ሰዎች። ለመሆኑ ክርስቲያኖችን የምንጠይቃቸው ነገር ኢየሱስ ክርስቶስ ገናን አክብሩ ብለዋል ወይ መጽሐፍ ቅዱስ ላይ? ብሩክ ይነግረናል። ከላይ ያለው ክርስቲያን ልጅ መልስ ካለ ይመልስልናል፣ ከሌለ ችግር የለውም። ብሩክ ኢየሱስ ክርስቶስ በመጽሐፍ ቅዱስ ላይ ገናን አክብሩ ብሎ አስተምሯል አላስተማረም? ማን ነው የሚመልስ? ክርስቲያን ቃል በቃል አዎ፣ ቃል በቃል የለም መጽሐፍ ቅዱስ ላይ የለም። ቃል በቃል ገናን አክብሩ የሚል የለም። በዝልጅ ስለዚህ ኢየሱስ ክርስቶስ አላስተማረም ገናን አክብሩ ብሎ። ሁለተኛ ጥያቄ፣ እሺ ያላከበረም ምን በል፣ ቃል በቃል አይኖር ችግር የለውም። ነገር ግን አክብሮ አሳይቷቸዋል ለሰዎች ገናን። ኢየሱስ ክርስቶስ ገናን አክብሯል። በኖረበት ዘመን የተወለድኩበት ቀን ነውና ብሎ አክብሮ በተግባር አሳይቷል ለሰዎች ወይስ አላሳየም? አላደረገም እሱ። ብሩክ አይ እሱ ባያከብርም እኛ እናከብራለን። አይዋ አያችሁ አይደል? ስለዚህ ክርስቲያኖች እንዳለ የሚያከብሯቸው በዓላቶች አንድ ኢየሱስ ክርስቶስ አላዘዘባቸውም፣ ሁለተኛ ኢየሱስ ክርስቶስም አልሰራቸውም። መጽሐፉ ቃሉ ሲናገር ደግሞ ብሩክ ምን አለ መሰለህ? ኢየሱስ ክርስቶስ ሲናገር ብትወዱኝ ትእዛዜን ትከተላላችሁ ብሏል። የክርስቶስ ውዴታ መገለጫ ምንድነው? የእርሱን ትእዛዝ መከተል ነው። እርሱ ያላዘዘውን የሚሰሩ ከሆነስ የእርሱ ወዳጆች ሳይሆኑ ጠላቶች ናቸው ማለት ነው እነዚህ ሰዎች። ታዲያ ክርስቲያኖች የኢየሱስ ክርስቶስ ተቃዋሚዎች ናቸው ምላችሁ በዚህ ነው። የክርስቶስ ተከታይ ቢሆኑ ኖሮ እርሱ ያዘዘውን ትእዛዝ እንጂ ያላዘዘውን በፍጹም አይዳፈሩም ነበር። የእርሱ ተቃዋሚዎች ስለሆኑ ክርስቲያኖች ግን ምን ያደርጋሉ? እርሱ ሳያዛቸው በራሳቸው በእርሱ ላይ ያንን ያልደነገገላቸውን ነገር ይሰራሉ። አያችሁ፣ እኛ እስከተባለ ክርስቶስን እንወደዋለን እና ያላዘዘውን ነገር አናደርግም። ገናንም አናከብርም። የሚያከብሩ ሰዎችንም እንኳን ደስ አላችሁ አንልም። ልክ እንዲሁ በዚያ በዓል ሄደን የሆነ ስጦታም ነገር የምንሰጥ ነገር አይደለም። ታቻው አይደል? ይሄን ያስላል። አይሽ